እርግጠኛ 101% እርግጠኛ ሆኜ የምናገረው ነገር ቴዲ አፍሮ ክርስቲያን ከሆነ ማለት ነው ኦርቶዶክስ ከሆነ ከዛ ከነብዩ ይልቅ በጌታ ፊት ሆኜ ነው የምነግራችሁ። ቴዲ አፍሮ ለእግዚአብሔር በጣም ቅርብ ነው ከዛ ሰውዬ ይልቅ። ይህን 101% እርግጠኛ ሆኜ መናገር ይችላለሁ። ነኔ እየተባለ እንደ ይሄ ዘፈንክ እኮ ከዚህ በላይ ምን ትዘፍናለህ? በጌታ ጀግና ኃጢአትን ተሸክመን ዘፈን እንዴት ትሰማላችሁ? ዘፈን እንዳልኳችሁ ነው። እኔ መስማት አለብን ብዬ አላምንም። እኔ ፐርሰናሊም ደግሞ እኔ በተለይ እኔም እዚህ ጋር ያለ ነው ብዙዎቻችን እንትን አንልም፣ አንሰማም። በቃ አለቀ። ዘፈንን በፍጹም እኔ አልሰማም። ጌታ ኢየሱስ በሚያውቀው ማለት ነው። በጌታ ፊት ሆኜ የምነግራችሁ ለምሳሌ አሁን ወንድማችን ቴዲ አፍሮ ያወጣውን ሙዚቃ እንግዲህ አሁን ቲክቶክ ላይ ስትገቡ ዝም ብሎ ሊመጣባችሁ ይችላል። ዘፈኑን ግን ሄጄ ጌታ ኢየሱስ በሚያውቀው ጭራሽ ቼክም አላደረኩትም አንዴም እንኳን ማለት ነው። ለ30 ሰከንድ ገብቼ አልሰማም። ዘፈንንም ቢሆን የሆነ ሰው ጤናማ የሆነ ሀሳቡን ፖለቲካዊ ሊሆን ይችላል ምንም ይሁን ማለት በየትኛውን ሳይድ ሆኜ ሳይሆን የትኛውንም አይዲዮሎጂ ግን ኃጢአት እስካልሆነ ድረስ ነው የምላችሁ። ዜማ መቶ ቢገልጽ በቃ ያ የገለጸው በዜማ ስለገለጠ ኃጢአት ብለን እየደመደምን አይመስለኝም። እኔ እንግዲህ እንዳልኳችሁ ቅድም ልሳሳት እችላለሁ። ከተሳሳትኩኝ ግን ያው እታረማለሁ። የሃይማኖት ጉዳይ ስላልሆነ ዶግማ ምናምን አስተምህሮ ምናምን ስላልሆነ ችግር የለውም። እናንተም ልታረሙ ትችላላችሁ፣ ሌላውም ሰውም ደግሞ ሊያርምን ይችላል። ምንም ችግር የለውም። ጤናማ ነው፣ እታረማለሁ። ግን ምንድነው እንዳልኳችሁ በራሱ እንደው አንድ ሰው ሀሳቡን በዜማ ስለገለጠ አንተ ኃጢአት ሰርተሃል በዜማ ገልጠሃል ሀሳብህን ምናምን ሳይሆን ያው ያ ሀሳብ እንግዲህ በጣም ምንድነው ስሙ የዓለም ሀሳብ ስለሆነ በዜማ ሲሆን የሆነ አቅም ያገኛል። ምን አይነት አቅም ነው የሚያገኘው? የእናንተን ልብ መግዛት፣ ቀስ በቀስ ልባችሁን እየገዛ ሄድና የሆነ ሰዓት ላይ በልባችሁ ላይ ዓለም ትሰለጥናለች፣ ዓለም ትነግሳለች። እና ይህ ዓለም በልባችን ላይ በነገሰ ቁጥር ከእግዚአብሔር ጋር ጥል ነው ብዬ ነገርኳችሁ። ለዛ ነው እና ስለዛ ወደ እንደዚህ ነገር ላለማደግ ከዘፈን መራቅ አስፈላጊ ነው። ዘፈን መስማት ማቆም። በአንዴ ማቆም አልችልም የሚል ሰው ካለ ችግር የለም፣ ቀስ በቀስ አቁም። አትሊስት ግጥሙን እየመረጥክ መጥፎ ግጥም ካለው የምትሰማው ዘፈን አሁኑ ነው ተቃውሞ። አይተዋል ዘፈን አሁን እየሰማን አይደል? ተቃውሞ። ከዛ በኋላ ግን ጤናማ ግጥም ቢኖረው ራሱ ማለት ነው። ይህንን በደንብ አድርጋችሁ ስሙ ፕሊዝ። ጤናማ ግጥም ቢኖረው ራሱ ቀስ በቀስ እየተውከው ሂድ። አሁን ላይ ዘፈን የማታዳምጡ ልጆች ግን በርቱ። በፍጹም ወደ ዘፈን እንዳትመለሱ፣ እንደው በጌታ ብላችሁ ማለት ነው። አሁን ላይ ዘፈን የማታዳምጡ ሰዎች አትመለሱ በፍጹም። ዘፈን ወደ መስማት ድጋሚ ወደ ኋላ አትመለሱ፣ ከዘፈን ምንም ስለማታገኙ ማለት ነው። እና መዝሙር ስሙ። መዝሙር ዲያቆናት፣ ወንድሞቻችን፣ መምህራን፣ ምዕመናት ወምዕመናን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ፣ እንደምን አመሻችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የትንሣኤው ጌታ አምላካችን ኢየሱስ ክርስቶስ አሁንም ዛሬም ነገም ለዘላለም ሕያው የሆነው ስለ እርሱ እንድናስተምር ስለ እርሱ ብቻ እንድንመካከል እርሱ በቸርነቱ ይርዳን። ያሳዝናል ማለት በትንሣኤው ሰሞን ስለ ትንሣኤ ማውራት፣ መዘመር፣ መነጋገር፣ መወያየት ሲገባን ያው አጀንዳ እየተሰጠን መቼም ዘፈን ዛሬ አልተጀመረም፣ መጨረሻውም አይሆንም። ትናንት ሲዘፈን ነበር፣ ዛሬም ሲዘፈናል፣ ነገም ይዘፍናሉ። ሁሌም ዘፈን አለ። በዘፈን ብዙ ሰዎች ሀሳቦቻቸውን ይገልጻሉ። ይሄ እስከሚገባኝ ድረስ የቤተ ክርስቲያን መድረክ ነው፣ እንደ አውደ ምሕረት አድርገን የምናየው ነው። እና ቤተ ክርስቲያን ውስጥ ስለ ዘፈን፣ ስለ ሙዚቃ፣ ስለ ምድራዊ ነገር አንስተን እንደማንወያየው ሁሉ እዚህም ላይ እንዲህ አይነት ነገሮችን እያነሳን በጣም ባለቀ ጊዜያችን ላይ ሊጠቅመን የሚችል ብዙ ነገሮችን መወያየት ሲገባን ስለ ዘፈን በማውራት ስለ ዘፈን በመጨቃጨቅ በመነጋገር ጊዜውን የሚያሳልፍ ትውልድ መፈጠሩ እጅግ የሚያሳዝን ነው ልጆቻችንና እንደው መጽሐፍ ቅዱስ ያልነገረን ዛሬ የሚነገረን አዲስ ነገር የለም። እንደምታውቁት እግዚአብሔር ለእኛ ያላደረገው ነገር የለም።
ዛሬም የማያደርግልን ነገር የለም። ግን የዓለሙን ለዓለም መተው፣ እኛ መንፈሳዊ ነገር ላይ አድምተን መስራት፣ እዛ ላይ የበለጠ መወያየት፣ መመካከር፣ መነጋገር፣ መጸለይ፣ የደከመውን ማበርታት በሚኖርብን ጊዜያቶች የሌሎች የደካሞችን ሀሳብ አንስቶ ደካሞች የሚያነሱትን መዝሙር ብለው ሙዚቃ እየተናገሩ ያሉትን ሰዎች የሚናገሩትን ነገር እያነሱ እዚህ ጋር መጨቃጨቁ፣ መወያየቱ አንደኛ ያለ ቦታው የተነሳ ርዕስ ነው የሚል እምነት አለኝ። ስለዚህ መፍራት የሚገባን ነገር እንዲህ አይነቱ ነገር ቀስ እያለ ሰይጣን እንዳያለማምደን ነው። እዚህ ውስጥ ያሉ አባቶችም ወንድሞችም አንድ መሰረታዊ የሚያስማማቸው የሚያስማማንን ነገር የነገሩን ዘፈን የስጋ ስራ ነው፣ የተገለጠ ነው፣ መንፈሳዊ አይደለም የሚለውን ሁሉም ነግረውናል። ይህንን ከተስማማን ነገር ግን ተብሎ የሚመጣው ነገር መቆም አለበት። ግን ደግሞ ተብሎ የሚመጣው ነገር ሁልጊዜም ቢሆን መቆም አለበት። ይሄንን ነው ቴዲ ስለ ሀገር ዘፈነ፣ እሰየው፣ የሚመለከተው አካል አለ፣ እሱ ሀሳብ ይስጥበት፣ እሱ ይነጋገርበት። እኛ ስንት ነገር አለብን ልናወራው፣ ልንነጋገረው፣ ልንደጋግፍበት፣ ልንመካከርበት፣ ልንጠግነው የሚገባ የተሰበረ፣ ልንፈውሰው የሚገባ የቆሰለ፣ ልናነሳው የሚገባ የወደቀ ስንት ነገር አለ። ስለዚህ ምንድነው አንገት ተቆርጦ ፀጉር ስለማበጠር እንዳይሆን መጨነቃችን፣ በሚገባ ነገር ላይ ብቻ ትኩረት ሰጥተን ብንወያይ፣ ብንመካከር። ዘፈኑን በተመለከተ አናሊሲስ በሚሰጡ ሰዎች አናሊሲስ ይስጡበት እነሱ። እኛ በዛ ውስጥ የተነሱት ሀሳቦች ከቃለ እግዚአብሔር አኳያ ምንድን ናቸው የሚሉት ነገሮች ቤተክርስቲያን ለ2000 ዓመት ዘመን ጀምሮ ስትሰብከው ሁላችንም በእግዚአብሔር ቃል ስናነበው የኖርነው ነገር ነው። የሀገር ነገር ትውልዱን ይመለከተዋል፣ ክርስቲያኖችን እንዴት ነው የሚመለከታቸው የሚለውን ነገር በትክክል ጠንቅቀን የምናውቅ ይመስለኛል። ስለዚህ አሁን ሁላችሁም የተስማማችሁበትን ነገር ዘፈን የስጋ ስራ ነው፣ ዘፈን ኃጢአት ነው የሚለውን ነገር አክብራችሁ የያዙ። ሌላው ውይይት አያስፈልገንም። ከተዘጋችሁት እኮ 4 ነጥብ ብላችሁ ዘጋችሁት። ሁላችንም የተለያየ ፍላጎት ይኖረናል። ቀደም እንደተባለው ወንድማችን መርጌታው እንደነገረን የግል ሀሳብ የግላችሁ ነው፣ የግል ፍላጎት የግላችንን ግን እዚህ አምጥተን ለማስተማር፣ ለመምከር፣ ሰዎች ለመስጠት፣ ሰዎች ልብ ውስጥ ለመጫን፣ አፕሎድ ለማድረግ መሞከር ድካም ነው። ስለዚህ የግላችን ነው። የቤተክርስቲያን አቋም ደግሞ የቤተክርስቲያን አቋም ነው። የቤተክርስቲያን አቋም የሆነውን ነገር ብቻ እናንጸባርቅ፣ ሌላውን ለሌላው እንተወው የሚል አጭር ሀሳብ ነው ያለኝ። ተስፋ አለኝ ስለ ዝማሬዎቻችን የምናወራባቸው፣ ስለ መንፈሳዊ ነገሮች ደግሞ የበለጠ የምንነጋገርባቸው ነገሮችን እንደሚመጡ ተስፋ አደርጋለሁ። ሌላው ሌላ ነው። የዚህ ዓለም ነገር እንደምታውቁት ወረት ነው። ደግሞ ሌላ መጥቶ እስኪያነጋግረን እስኪያጨቃጭቀን ድረስ እንዲህ አይነቶች ነገሮች ላይ በጊዜ ልንነቃ ይገባል። ሁልጊዜም ዓለማዊ ነገር ወረት ሆኖ እያጨቃጨቀን አስባችሁታል? ቤተክርስቲያን አውደ ምሕረት ቤተክርስቲያን ቤተ መቅደሷ ውስጥ ስለ ሙዚቃ ቢነሳ በዛ ብላችሁ አስቡትና ፕሊስ ርዕስ ያለ ቦታው አታምጡ። ሌላው እንደፈለገ ይበል፣ እንደፈለገ ያውራ። እኛ ግን ከኛ የሆነውን ብቻ የሚመለከተንን ከቤተክርስቲያን ሳይድ ሆነን እንወያይ፣ እንመካከር ለማለት ነው። እግዚአብሔር ይስጥልኝ ልጆቻችን።